አንዳንዴ ደሞዛችሁ የት እንደገባ ግራ ይገባችሁ ብር እጃችሁ ላይ ብትን ይላል ሰው ምን አርጎብኝ ነው አዙረውብኝ ነው አስደግመውብኝ ነው አትጾም ዝም ብለ ያስተካክለው የትኛውንም ድግምት የትኛውንም መተት ጾምና ጸሎት ድል ሊነሳው ይችላል ይችላል አትጨነቁ የማይፈታ ችግር የሚፈታው በጾም ይህን እኛ አይደለም ያለው በዚህ በማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ ተጽፏል ብዙ ጊዜ ማቴዎስ 17 ሲባል እኛ የምናስታውሰው ጌታችን 3 ደቀ መዛሙርቱን ይዞ ወደ ረጅም ተራራ ወጣ ይላል አይደል ጴጥሮስ ዮሐንስንና ያዕቆብን ታቦር ተራራ ላይ ፊቱ እንደ ብርሃን እንደ ፀሐይ አበራ ልብሱ እንደ በረዶ ነጭ ሆነ ይህን ታሪክ እናውቃለን ጌታ ወደ ተራራው የወጣው 3 ሐዋርያት ይዞ ነው 3 ሐዋርያት ሲወጡ ስንት ይቀራሉ 9 ይቀራሉ 9 ደቀ መዛሙርት ከተራራው ስር ነበሩ አንድ ችግር ገጥሟቸው ጭንቀት ላይ ነበሩ ይገርማቸዋል እዛ ብርሃን እየበራ ነው እነሱ እዚህ ጨልሞባቸው ምን መሰላችሁ አንድ ሰውዬ ጋኔን የተያዘ ልጁን ይዞ ወደ ክርስቶስ መጣ እንዲፈወስለት ይዞት መጣ ጌታ 3ቱን ደቀ መዛሙርት ይዞ ተራራው ጫፍ ላይ ነው ያሉት ደቀ መዛሙርት ስንት ናቸው ደቀ መዛሙርቱ ደግሞ አጋንንት የማውጣት ስልጣን አላቸው ሄደው አጋንንት ስለ ስም ተገዙልን ብለው መተው ለክርስቶስ ሁሉ ነግረውታል አጋንንት ስለ ተገዙላችሁ ደስ አይበላችሁ ስማችሁ በሰማያት ስለ ተጻፈ ደስ ይበላችሁ ሁሉ ብሏቸው ስለዚህ አጋንንት ያወጣሉ ስለዚህ ጌታ ባይኖርም ተማሪዎቹ ደቀ መዛሙርቱ ያወጡልኛል ብሎ ይሰውዬ አመጣውና ያን ልጅ እባካችሁ ይህንን ርኩስ መንፈስ አስወጡልኝ ልጄ በጨረቃ ይጥለዋል አለ በምን ይጥለዋል ማታ ሲመሽ ያነሳ ይጥለዋል አንዴ ወደ እሳት አንዴ ወደ ውሃ ያነሳ ያፈርጠዋል አብሮት ያደገ ጋኔል ነው አለ አብሮን ያደገው ከህፃንነቱ ጀምሮ እስካሁን ያሰቃየው እና እባካችሁ ይህንን ጋኔል ገስጻችሁ አስወጡልኛል ይገርማችኋል ይህ ጋኔል 9 ደቀ መዛሙርት ቢሉት ቢሰሩት አልወጣም ስንት ሆነው መልሱልኝ ደግሞ ምን አይነት ክፉ ጋኔል እንደሆነ ልንገራችሁ ማለት የጋኔል ጥሩ የለውም ግን ይሄ ክፉነቱ አይሰማም አይናገርም ምን አይልም የት ነው ያዝከው ስትለው አይሰማም መሽና የምትወጣው ስትለው አይመልስም ደንቆሮም ነው ዲዳም ውጣ ቢሉት ወዲያ ቢሉት ለ9 እምቢ አለ ይህን ጊዜ ጸሐፍት ፈሪሳውያን እዛ ቆመዋል መሳቅ ጀመሩ 9 ሆነው አቃታቸው ብለው አሁን ምዕመናን እዚህ ጉባኤ ላይ